ምርጥ የዶሮ ሾርባ አሰራር ስሩትና እስኪ እማንዳ ትክክል አይደለችም ብላችሁ ኮሜንት አድርጉልኝ። ምክንያቱም ይሄ በጣም የሚጣፍጥ አንደኛ የሆነ ሾርባ ነው። ከእናንተ የሚጠበቀው መስራትና ለማዳሞቻችሁ ማቅመስ፣ ኢትዮጵያ የሆናችሁ ደግሞ ለቤተሰቦቻችሁ ማቅመስ ብቻ ነው የሚጠበቅባችሁ። ይህንን ሾርባ ለመስራት የሚያስፈልጉንን ነገር አሁን አብረን እንከታተላለን። በመጀመሪያ የምንሰራበት ብረት ድስት፣ ከዛ ሽንኩርት ያስፈልገናል። ሽንኩርታችን ካቁላላን በኋላ ደግሞ ምን ያስፈልገናል? ዘይት ያስፈልገናል። ዘይት ብዙ እንዳታረጉ፣ ትንሽ ነገር ነው ማድረግ ያለባችሁ ማለት ነው። ዘይት ሲበዛበት ጥሩ ነገር ስላልሆነ። ከዛ ደግሞ እናቁላለዋለን፣ በደንብ አድርገን እናቁላለዋለን። መጥበስ አለብን ሽንኩርት። እንደዚህ ጥብስ ካደረግን በኋላ ደግሞ ሌላ ግብአት የሚያስፈልጉን ነገር ደግሞ ምን ያስፈልገናል? ሎሚ፣ እዚህ ጋር እየደረቀ ሎሚ አዘጋጅተን ሎሚውን ምን እናደርገዋለን? እንፈለፍለዋለን። ይሄ የውስጡ ጥቁሩ ነገር አያችሁ፣ ጥቁሩ ነገር ነው የምናደርገው። ከዛ ደግሞ ውስጡ ላይ እንጨምረዋለን ማለት ነው። ከዛ ከሽንኩርቱ ጋራ እናዋህደዋለን፣ እናቁላለዋለን ማለት ነው። በጣም ጣዕም ይሰጠዋል። በጣም የሚጣፍጥ ጣዕም ይሰጠዋል ማለት ነው። እዚህ ጋር የምታዩት ምስር ታውቃላችሁ። ይሄ ኢትዮጵያ ማለት ምስሩ እናደርግና አብረን እናዋህደዋለን። እዚህ ጋር እኔ እየዘጋሁ ነበር እየከፈትኩ የነበረ ካሜራው ማለት ነው። እናንተ ግን በደንብ አድርጋችሁ መጥበስ አለባችሁ። በደንብ ከጠበሳችሁት በኋላ የሚያስፈልጉንን ቅመሞች እናደርጋለን። የሚያስፈልገን ቅመም እነዚህ ናቸው። ማጂ፣ ከዛ ፍልፍል አስዋድ፣ እርድ እና ደግሞ ካሬ ነው የሚያስፈልገን። እንደገና ደግሞ ይሄ እንትን ታውቃላችሁ፣ ከዝበራ ማለት ነው። እዚህ ጋር ዶሮ የቀቀልኩበት ውሃ ነበረ። ዶሮ በጣም ማጠብ አለባችሁ በሎሚ በሄል። እንደገና ደግሞ ብቻ ዶሮ በደንብ አድርጋችሁ በጨው ምናምን አድርጋችሁ ማጠብ አለባችሁ፣ እዚህ ጋር ውሃ ስለምታረጉት ማለት ነው። እንደዚህ አድርጋችሁ ካማሰላችሁት በኋላ ደግሞ ቢያንስ ለ20 ደቂቃ ሳይሆን ለ10 ደቂቃ የሚያክል ትከዝኑታላችሁ፣ ትንሽ እሳት ቀንሳችሁ ማለት ነው። ከዛ ከከደናችሁት በኋላ ብቻ በጊዜ መስራት ጀምሩ። ከዛ እንደዚህ ከከደናችሁት በኋላ ፍልቅ ሲል ጊዜ ትከፍቱትና የሚያስፈልገን ነገር ምን መሰላችሁ? ዶሮውን እንጨምረዋለን። እዛ ጋር ቀቅየው ነው መጀመሪያ ጊዜ የቅድም የቀቀልኩበት ውሃ ነው እዚህ ውስጥ። ከዛ ምን አደረኩት? በእጄ ፍትት አደረኩትና እዚህ ጋር እንደምታዩት እዚህ ውስጥ አደረኩት ማለት ነው። ከዛ እዚህ ውስጥ ካደረኩት በኋላ በደንብ አድርገን እናዋህዳለን። ካዋህድ ነው በኋላ ደግሞ በደንብ ማማሰል አለባችሁ፣ ይሄ እንትን እንዳይያዝባችሁ ማለት ነው። እንደዚህ ካዋህድ ነው በኋላ ደግሞ እንትን እንለዋለን፣ የሆነ ከድነን ቢያንስ ለ2 ደቂቃ አክል እንትን እንዲበስል እናደርገዋለን። ለ2 ደቂቃ እንደዚህ ካደረግን በኋላ ደግሞ እንደዚህ ክፍት እናደርጋለን። ከዛ ምን እንጨምራለን? ሆስት ታውቃላችሁ፣ ቅንጬ ነው የሚባለው ኢትዮጵያ ላይ ቅንጬ፣ እዚህ ግን ሆስት ነው የሚሉት፣ ቅንጬ ማለት ነው። ይሄ ቅንጬ እዚህ ውስጥ እናደርጋለን፣ የሾርባ ቅንጬ ማለት ነው። ከዛ ይሄ የሾርባ ቅንጬ እንደዚህ ካደረግን በኋላ መልሰን ምን እናደርጋለን? ቃሪያ በጣም አስፈላጊ ነገር ነው። ደስ ይላል፣ ጣዕም ይሰጠዋል ማለት ነው። ቃሪያ እኔ እዚህ ጋር የከተፍኩት 3 ቃሪያ ነበረ ማለት ነው። በጣም ቤተሰቦቻችሁ የሚያቃጥል ነገር ካልፈለጉ ግን አታብዙ፣ 2 ቃሪያ አድርጉበት ማለት ነው። እኔ ግን 2 ቃሪያ ነበር ያደረኩት። የነበር የእውነት በጣም የሚጣፍጥ ሾርባ ነው ማለት ነው። እዚህ ጋር ያደረኩት ውሃ ፍልቼ ከዛ እዚህ ላይ ከልሰዋለሁ ማለት ነው። ግን እንደነገርኳችሁ ቢያንስ ለ1 ደቂቃ እንትን ማለት አለባችሁ፣ ከግናችሁ ማብሰል አለባችሁ። ከዛ ውሃ እንደዚህ ክድስ ታደርጉታላችሁ። እንደዚህ ከከለሳችሁ በኋላ ደግሞ መልሳችሁ ምን ታደርጋላችሁ? ታማስሉታላችሁ ማለት ነው። ምን እንድታዋህዱ ታደርጋችሁ ታማስሉታላችሁ። እንደዚህ ካማሰላችሁት በኋላ ቅድም ጨው አላረግንም ነበረ፣ ጨው ታደርጋላችሁ። ግን ማጂያችሁ ቅመሱት። ለማንኛውም ማለት እኔ ቀምሼው ስላልነበረው ነው። እዚያው እንደዚህ ሆኖ ወጣ። በጣም ደስ የሚል ነገር ነው። እናንተ ከፈለጋችሁ ከዝበራ አድርጋችሁ እንትን ብላችሁ ይሄ ከትፋችሁ ከዝበራ ማድረግ ትችላላችሁ። እኔ መጨረሻ ላይ ከዝበራ ከትፌ ነው ያደረኩበት። በጣም ይጣፍጣል። ቤታችሁ ሆናችሁ እንድትሞክሩት በአክብሮት እንጠይቃለን። በጣም ጣፋጭ የሆነ የዶሮ ስጋ ሾርባ ነው። በጣም የሚጣፍጥ ማለት ነውና ካልጣፈጠ ኮሜንት አድርጉልኝ። እውነት እኔ እቀጣለሁ። አመሰግናለሁ።